አሁን ይታያል በደንብ። الحمد لله رب العالمين. الحمد لله حمدا كثيرا طيبا مباركا فيه. الحمد لله حمدا يوافي نعمه ويكافئ مزيدا كما ينبغي لجلاله وعظيم سلطانه وقدرته. ثم الصلاه والسلام على حبيبنا وشفيعنا محمد بن عبد الله صلى الله عليه وسلم وعلى اله وصحبه ومن تبعهم الى يوم الدين وسلم تسليما كثيرا. وبعد vogliamo presentarti quasi Muslim Ethiopia, South Africa, Agir. Vogliamo presentarti Mali, Mortesa Umma, Nando Burmea, Sasa Othar. Vogliamo Toga, President Toga, Minnesota, Nandore, Yaraki, Minnesota, Manisa. Vogliamo Hussein Ahmad, Pokoknya Manali, Mortesa Manala, Yaraki, Besa, Dawa, Yasafia. Bentoka Bodhigala Arti Sinte Bentoka Bismillah Bilakan Primatan Kebiakan Bagi Bentoka Pemata Itu kami wasatat dan Islam. Assalamualaikum warahmatullahi wabarakatuh. وعليكم السلام ورحمة الله وبركاته. Akal-akalan ini arifanamu minta orang dia kami berarti Muhammad Ali Sultan tahun mereka yang tahun dia kalau sudah kerja ya orang cara pesan anda masuk yang masih dapat. Kita baru Ethiopia Muslim Workatoች Council Ustaz Haydar Kadirና የስራ አስፈጻሚ አባላት፣ የተከበሩ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኡስታዝ ባሪ ሙፍታር፣ የተከበሩ የአዳማ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሼክ መሐመድ ሁሴን አህመድና የተከበራችሁ የክልሎቹ እዚህ የምትገኙ የክልሎች እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንቶችና ስራ አስፈጻሚ አባላት እንዲሁም የተከበራችሁ አባገዳዎችና ሀላ ሴንጌዎች፣ የተከበራችሁ የካውንስል አባላቶች በሙሉ፣ እህቶች፣ እናቶች፣ ወንድሞች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁ ሁላችሁ የተከበረ ዛሬ እዚህ ያበቃልን አላህ ከኔ በፊት ለነበሩት ተናጋሪዎች ደረሱ ሁሉ የአላህ ምስጋና መቼስ
መጨረሻ ስለሌለው መጀመሪያ ቢኖረው እስከ መጨረሻ ለዚህ ያበቃንን አላህ እናመሰግናለን። ምስጋና ውድ ወንድሞች የካውንስል ስመሰረት ቅድም ክቡር ፕሬዝዳንቱ እንዳሉ ዓላማ አለው። ትልቁና ዋነኛው ዓላማ ሁሉም ማለት ይቻላል ይህም ሆነ ዱንያን የሚመለከት የተከማቸበት ኃይል ቢኖር ወጣት ሆኗል። ስለዚህ የሚወድቅ የተማረ ያልተማረ ማንኛውም ሕይወት የሚንቀሳቀሰው በወጣቶች መሆኑ ምንም ጥያቄ የለውም። ወጣት በሌለበት ኑሮ ይኖራል ተብሎ አይታሰብም። ዳር ድንበራችን ብናስከብርበት መድፍና መዳፍ ሳይሆን ወጣት ነው። ሰላማችንን የምናስከብርበት ወጣት ነው። ኑሯችንን የምናሳምርበት ወጣት ነው። ወጣት ለሕይወት ዋስትና እንደሆነ ሁሉ አክረም ነቢያችን ጋር ሰለላሁ ዐለይሂ ወሰለም የተናገሩትን ምስክር ነው። ሰይድና ዓሊ ብን አቢ ጣሊብ ነቢያችን ሰለላሁ ዐለይሂ ወሰለም ዛሬ የበኩት ነገር ባንዲራ ሰጥቼ ባንዲራ የሚያስከብር ሰው ፈልጋለሁ ብሎ በሕዝብ ውስጥ ሲናገሩ ለማነስ እችን ባንዲራ በዚች ባንዲራ ደግሞ ነፃነት የሚያወጣ ከእጁ ነፃነት የሚመጣ ብሎ ሲሉ ዑመር ብን ኸጣብ ረዲየላሁ ተዓላ ዐንሁ ሲናገሩ ነበር። ሰሃቦች ሁሉም ናቸው። ኃላፊነቱን ማንም ወዶ አይቀበልም። ኃላፊነት ከባድ ስለሆነ ያን ቀን ግን ወይ ዑመር ብን ኸጣብ ብሎ ተጠራራው ይላል ራሱ ለማሳየት ነቢያቸው ሰለላሁ ዐለይሂ ወሰለም በፊታቸው እያሉ ትላልቅ ሰሃቦች ዑመር ብን ኸጣብ አላሉት። የሚፈልጉት ነገር አለ። አንድ ጀግና ወጣት አለ። አይኑ ታሞ ቤት ተኝቶ ይኖራል። ማን ነበር ያ? ማን? ዓሊ ብን አቢ ጣሊብ። ሁሉም ዛሬ ይሄ ባንዲራ የኢድን አመጠን ይሰጠኛል ብሎ ስንጠራራ ስንመኝ ግን እዚህ የሌለው ዓሊ ብን አቢ ጣሊብ አሉ። የታለ ያደና ወጣት አይን እኮ አሞት አረግት የለም ቦታቸው ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ወዲያዎች ከሚቆጥሩትን ነው። አንድ ነው በእጃቸው ፊት ያበሱት ምንም አንድም ቀን የአይን ህመም እንደሌለበት ሆኖ ዓሊ ብን አቢ ጣሊብ መጣ ማለት ነው። ያባንዲራ ተሰጣቸው። ጀግንነታቸው ብቻ ሳይሆን ወጣትነታቸው ወሳኝ። ወጣት ለዲናችን ከለላ፣ ለዲናችን ጥላ፣ ለዛሬ ለነገ ተስፋችን እንደሆናችሁ መዘጋት የለባችሁ። ስለዚህ እንደተባለው ይሁን እኔ ምኞቴ ወጣትን ለመደራጀት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት
ኦሮሚያ ላይ ሆኜ ወጣቱን ለመደራጀት ከፍተኛ ፍላጎትና ምኞት ነበረ። እንደ ምግብና እንደ ውሃ ይጠመኝ ነበረ። ሳይሳካልኝ ቀረ። ወደ ፌዴራል መጣሁ። ወላሂ አዚም እውነቴን ነው የምላችሁ፣ 1 ዓመት ሲያጠና ስፈልግ ስገመግም ምን አይነት ወጣት ነው የሚያደራጀው ብዬ መራ ያላቸው ሰዎች ሁሉ መራ ስጠይቃቸው ይህን ስራና አዘጋጅልኝ ብዬ እንደ ስራ መሰጣቸው ሳያረጉ 1 ዓመት በላይ ወሰደብኝ። በኋላ ላይ አላህ ሱብሓነሁ ወተዓላ ውስጥ ስለሚያውቅ ፈትኖ መልምሎ ወጣት ብቻ ሳይሆን ወጣቱን፣ ጎልማሳው፣ ዓሊምን፣ ተማሪውን ያካተተ ሁሉን ያቀፈ ሁሉን ያሟሉት ወጣቶች አላሁ አክበር ሰው እጅ የማይጠብቁ በዓለም ሀብታም፣ በእውቀቱም ሀብታም፣ በኢኮኖሚም ሀብታም የሆኑት በእውቀቱም ሀብታም የሆኑት አላሁ አክበር ዛሬ ተደራጅተው አላሁ አክበር ቆሪ ፕሬዝዳንታችሁ ቀኝ እጅ ሀብታምም ነው፣ አዋቂም ነው፣ ዓሊምም ነው፣ ዳዒም ነው። ምን እሱ ብቻ ኢንጂነር ነው። ለምሳሌ ያቀረቡት የምትኮሩባት የምትኮራባቸው አርቆ የሚያስቡ ወጣቶችን ፈልፍለን ልናመጣ ቻልነው። ለዚህ ያገዘን አካል ቢኖር ኡስታዝ አቡበከር አህመድን በዚህ አጋጣሚ ሊያመሰግን ይወዳል። ረዥም ሂደት ሄደን ነው ኡስታዝ ሀይደር ኸዲር ፕሬዝዳንቱ ታታሪ ነው፣ ነጋዴ ነው፣ ይገራል፣ ዳሪ ነው፣ ሀብታም እኮ ነው እንዳይመስላል። ለሌላ ብቻ እንዳይመስላል። ሸሽቶ ሰርቶ ጉድ ገባል። ራሱን ለመጋራት ሞክሮ ነበረ። ትንሽ ቦታ ደረሰ እንጂ ከዛ እጁን ይዤ ጎትቼ ነው ያመጣሁት። ቤተሰቡን እዛ ትቶ ይህንን ጥሪ ተቀብሎ መጥቶ ያው ዛሬ 24 ሰዓት ይፈጋል። ሁሉም የካውንስል መሪዎቻችሁ ዝም ብለን ሳይሆን በጥናት የመጡ ስለሆነ የሚያኮሩ አርቆ የሚያስቡ ስጋቴ ትንሽ ምንድን ነው እድሉ ስጋቴ መልስ ወደዚህ ላይ መጡብኝ ነው ስጋቴ። እድለቱ ያዘጋጃቸው በነገራችን ላይ ሀገሪቷን እንደጠቀሙ በዲን
ስለዚህ ዛሬ የተመሰረታችሁ የኦሮሚያ የሙስሊም ወጣቶች ኳስ መብሩክ አለይኩም ለማለት እወዳለሁ። ዞሮ ተጠሪነታችሁ ለመንግስት እንደሆነ ደግሞ መዘንጋት የለባችሁም። ሙሉ ለሙሉ ወጣቱ መልቀቅ ማለት አስቸጋሪ ነውና ታውቃላችሁ አይደል? ትኩስ ኃይል ነውና። ስለዚህ በየክልሉ የተደራጃችሁ በየክልላችሁ የወጣት የኳስ ተጠሪነቱ ቀጥታ ለፕሬዝዳንት ነው። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ለምን እንደሆነ ንገራቸው። እንቅፋቶች እዚህ መሀል እንዳይፈጠርባቸው ታግተው እንዲሰሩ ነፃነት አግኝቶ በሙሉ ኦን በሙሉ ነፃነት እንዲሰሩ ተፈልጎ ግልጽ ነው። ስለዚህ በዚሁ መሰረት ታች ክልል ላይ ደግሞ ተጠሪነታቸው ዞሮ እንዲሁ በተባለ ተመካክራችሁ ተነጋግራችሁ ነው የምትሰሩ። ሰንካላ የሚያደርግባቸው አካል አለ፣ አላህ አለ። ከዛ ደግሞ ስለዚህ ለኔ ቅድም ስታዝናያ ለመግለጽ እንደሞከራ ሁሉ ይህንን አካል ሲያደራጅን ለዛሬ ሳይሆን ለነገ ብቻ ሳይሆን ሙሉ ተስፋዬ ይህንን የአላህ አማና ከኔም ሆነ ከመንግስቶች ተሸክሞ ግዴታውን ይወጣልና በማንኛውም መልኩ ቅድም የኳስሮ ፕሬዝዳንት የተወሰኑትን ነገር ቆጥሮ ይህንን እኛ እንሰራለን የመንግስት ስራ ማን አካፈለ? የስሰት እነዚህ አካፍ እያሰጠው ሁሉም ነው የሰጠው ተጋግዘን እንስራ እንጂ ሁሉ የመብት ማስከበር ልማታዊ፣ ፖለቲካዊ መሰረቱ ለሁሉም ሰላም ሰላም ሰላም። ለዲን እንደሚሰሩ ጎን ለጎን ለሰላም የሚሰሩ ደግሞ አማና ለማለት ወዳል። በዚህ አጋጣሚ ከሴት ከወንዶች ውጭ ርዝቅ ፍለጋ ተሰደው የሚገኙ ወጣቶች ናቸው። ሽማግሌዎች አይደሉም። ለአደጋ የተጋለጡ በጣም እጅግ በጣም በሚያሳዝን መልኩ ሞት የተፈረደባቸው ወጣቶቻችን ስንታቸዋል? 48 ወጣቶች ሞት የተፈረደባቸው። ዛሬ እኛም ኢትዮጵያ መንግስትም ጉልበታዊትን መፍትሄ ሳናገኝ እስከ ዛሬ 13 ወጣቶች እንደተገደሉ በመንግስት በፍርድ ሌላው 20 ምናምን የሚሆኑ መቼ ነው የሚገደሉ ተብሎ የሚጠበቁ እየተጨነቅን ያለ ቤተሰቡ እየተቸገረ እየተጨነቅን አስከሬኑ መቀበል ያልቻልናቸው እህቶች ወንድሞች አሉና እባካችሁን ህገወጥ ስደት ወጣቶች ትችላላችሁ፣ በአላህ እንድትከላከሉ። ዘራፊ በሀገራችን ራሳቸውን ጉዞ ወኪል አስመስሎ ዘራፊ ደላሎች አሉ።
ወንድሞቻችን ስንት ልጆቻችን ገንዘባቸው ተዘርፎ ውጭም ሳይላክ ቀርቶ እዚህ እየተሰቃዩ ታውቁትም እናንተ። ይሄ ሁሉ አደጋ ምመጣ ወጣቶቻችን ላይ ነውና ወጣቶቻችን ሆናችሁ በተለይ የኳስን ትኩረት አድርጎ እንዲህ ያለ አደገኛ ስደት እንዲከላከል በዚህ አጋጣሚ አደራ ማለት በሶስተኛ ደረጃ ጋብቻ ለምን እንደተከላከለ አላውቅም። ነቢያችን ሰለላሁ ዐለይሂ ወሰለም ተናካሑ ፈኢንኒ ሙካፊሩን ቢኩም ይላሉ። መጋባት ለምን እንደተከላከለ አላውቅም። ቤት የለኝም፣ ቦታ የለኝም፣ የሚያስተዳድርበት ነገር የለም። አላህ ደግሞ ሪዝቅ እንደሚሰጠው ስጋቡ ደግሞ የበለጠ አላህ ደግሞ ሀብታም እንደሚያደርጋቸው ሁሉ ዘንብቶ ይህንን በማሰብ ሴቶች፣ ወንዶች፣ ወጣቶች እባካችሁን የነቢያችን ሱና ወደኋላ ብለናልና ዘንግተናልና በአላህ ወደዚህ ተመልሳችሁ አላሁ አክበር የነቢያችን ሱና ይሄ እንድታደርጉ አማና ለማለት እወዳለሁ። በአንዳንድ አካባቢ ገበራ የሚባል ዘረፋ አለ። ገበራ የሚባል ዘረፋ አለ። በአንድ አካባቢ በጋብቻ ላይ ጥሎሽን በሉ ገበረን በሉ። እንዲሁም ደግሞ ልጅቷ ስትዳር ምንድነው ሌላው የሚባል በኦሮምኛ ቃል ነው የሚታወቀው ያ ነገር ስጦታ የሚባል እንደና ቀለ ያለ ሀብታም ያው መቶ ይሰጣል። ሌላ ደግሞ ምሰጥ ስለሌለ መቀበል ስለሌለ ይቸገራል። ይህ የኸይር ምክንያት ነው። ዑለማዎቻችን ይህን በደንብ እያጠኑና መምሪያ ወደፊት ኢንሻአላህ ወደታችን ስለሚተላለፍ እስከዛው ቢሆን ዱዓቶች ይህን ተከታትላችሁ የነቢያችን ሱና እንዳይሞትና ጋብቻ እንዳይቋረጥ ከዛሬው ጀምራችሁ ትኩረት እንድታደርጉበትና ልጆቻችን ከስደት ራሳቸውን እንዲቆጥቡ እንድትናገሩ በዚህ አጋጣሚ ለማለት እወዳለሁ። በስተመጨረሻ እንደምታውቁት የመጅልስ ምርጫ የሚባለው ሰምታችኋል ብዬ አውቃለሁ። ይህ ታሪክ ከዚህ በፊት የለም፣ ክስተት ነው። እኔ በሚያውቀው በሌለ ብዙ ታሪኮችን አስተላልፈናል። በዚህ መስማት እኔ እለቅላቸዋለሁና ብቃት ያለ ሰው ከህዝብ የተመረጠ ይህንን መጅልስ ወደፊት የሚያጠናክር የሚያሳድግ ሪፎርም የሚያደርግ የሙስሊም መብት የሚያስከብር ጠንካራ መጅልስ እንዲመጣ ነፃና ፍትሃዊ የሆነ ምርጫ እንዲደረግ አውጀናል እና ምርጫ ቦርድ ዛሬ እንደሆነ አላውቅም እንጂ በየቦታ እየጮኸ እየተገ እየለፋ ይገኛል። 24 ሰዓት ይወጣሉ የፌዴራል ምርጫ ቦርዶች 24 ሰዓት እረፍት የላቸው። ስለዚህ ይህ አማና ነውና ሁላችሁ ባላችሁበት የምርጫ ፍጹም ሰላማዊና ፍትሃዊ በሆነ መንገድ እንዲሳካ ከእኛና እንዲሁም ደግሞ ከምርጫዎቻችን ጎን እንድትቆሙ በአላህ ስም ጥሬን አቀርባለሁ። በጊዜ